ሰላም ሰላም እንደምን አላችሁ ጋይስ ባላችሁበት ቦታ ሰላማችሁ ብዝት ይበልላችሁ። ዛሬም እንደተለመደ አሪፍ ነገር ይዤላችሁ መጥቻለሁ። ከሱ በፊት ግን ቻናሌን ሰብስክራይብ በማድረግ እንድጠብቁኝ እጠይቃችኋለሁ። ዛሬ ደግሞ ይዤላችሁ የመጣሁት በአብዛኞቻችን በኢሞ በኩል እንደተጠለፍን እንዴት እናውቃለን ለሚለው መልስ ይዤላችሁ መጥቻለሁ። እንዲሁም ደግሞ ስልካችን እንዳይጠለፍና ችግር ውስጥ እንዳይገባ በምን ራሳችን መጠበቅ እንችላለን የሚለውን ደግሞ በምን ማወቅ እንችላለን የሚለውን አብረን እናያለን። ዳይ ወደ ቪዲዮ። በመጀመሪያ ወደ ኢሞ እንገባለን። ኢሞ አይከናውን ከነካም በኋላ ከላይ የፕሮፋይል ምልክቷን አንዴ ጫን እናረጋታለን። እሷን ክሊክ ካደረግን በኋላ እዚህ ጋር ሲቲንጎች ይመጡልናል። ከዛ ውስጥ የመጀመሪያው ሴኩሪቲ ኤንድ ፕራይቬሲ የሚለውን አንዴ እነካለን። እሱን ስንነካ አንደኛ ላይ ምንድን ነው የሚያመጣልን? ቻት እንደ ፕራይቬሲ የሚለውን ያመጣልናል። አንዴ እሱን ክሊክ እናደርጋለን። እዚህ ጋር ነው ወሳኙ ነገር። ሁለተኛ ላይ የምናገኘው ብሎክ ስክሪንሾት ፎር ኮልስ የሚለው ነው። አንዴ እሱን ክሊክ እናደርጋለን። የእናንተ ኦፍ ኦኖ ካለ ኦን ታደርጋላችሁ። ይሄኛው ለምንድን ነው የሚጠቅማችሁ? ስልካችሁን እያወራችሁ ቪዲዮ ኮልም ይሁን እየተደዋወላችሁ የእናንተ ፎቶ የሚታዩበት ካለ ኦር ደግሞ ቪዲዮ እያወራችሁ ያ ሰው ስክሪንሾት ወይ ደግሞ እንዳይቀዳ ለማድረግ ይጠቅማቸዋል ማለት ነው። ይህኛውን በዚህ መክፈት ትችላላችሁ፣ እንዳትረሱ እላችኋለሁ። በሁለተኛ የምናየው አሁንም ቀጥታ ወደ ኢሞ እንሄዳለን። ከዛን ሴቲንግ እንገባለን። ከዛን ሴኩሪቲ ፕራይቬሲ የሚለውን አሁንም ደግመን እነካለን። አሁንም ዝቅ ብለን ምንድን ነው የምናገኘው? ከታች ፕሮፋይል ፕራይቬሲ የሚለውን እናገኛለን። አንዴ እሱን ክሊክ እናደርግና እንገባለን። ከዛ በኋላ አንደኛ ላይ ምንድን ነው የሚያመጣልን? ብሎክ ስክሪንሾት ፎር ፕሮፋይል የሚለውን ነው ማለት ነው። እንግዲህ ይሄ ማለት ማንኛውም ሰው የእናንተ ፕሮፋይል ማየት ይችላል። ነገር ግን ማውረድም ሆነ ስክሪንሾት ማንሳት በፍጹም አይችልም። ስለዚህ ማንም ሰው የእናንተን ፕሮፋይል ዳውንሎድ አድርጎ እንዳይጠቀምበት ወይ ደግሞ ሚሞሪ ውስጥ እንዳይዝ ከፈለጋችሁ ይህኛውን አንዴ ክሊክ ታደርጋላችሁ። ከዛ በኋላ ከስር ያለውን ብሎክ ስክሪን ፎር ፕሮፋይል የሚለውን የእናንተ ኦፍ ኦኖ ካለ ኦን ታደርጋላችሁ። ይሄኛው ለዚህ ይጠቅማችኋል ማለት ነው። ሶስተኛ የምናየው እዚሁ ሴኩሪቲ ፕራይቬሲ ውስጥ እንደገባን ከታች ወርደን ሎጊን ፕሮቴክሽን የሚለውን አንዴ ክሊክ እናደርጋለን። እዚህ ጋር ምንድነው ብላችሁ ልትጠይቁን ትችላላችሁ። ይሄኛው ደግሞ ቤዚክ የሚለው የኔ ዲሌት ነው የሚጠይቀኝ። ይሄኛው ለምንድን ነው? ቱ ስቴፕ ቬሪፊኬሽን በኢሜይላችሁ አገናኝታችሁ ለማስያዝ ነው የሚጠቅማችሁ ማለት ነው። ማንኛውም ሰው ኢሞአችሁን ቢሞክር ለመጥለፍ ቢሞክር እንኳን መጀመሪያ ማስታወቂያ እናንተ ጋር ደርሶ በጂሜል በኩል ያገኛቸዋል ማለት ነው። ያለ እናንተ ፍቃድ ማንም ሰው የእናንተን ኢሞ ማግኘት አይችልም ማለት ነው። ስለዚህ ቬሪፋይ ያላደረጋችሁ ሰዎች ካላችሁ ይሄኛውን ኦፍ የነበረውን ኦን ታደርጉና በዚህ በሰማያዊ ከለር ታደርጋላችሁ። ከዛ በኋላ ኢሜይል ስጠይቃችሁ ኢሜይላችሁን ሞልታችሁ መጠቀም ትችላላችሁ። ሜቢ እንኳን በሌላ ሰው ስልክ ውስጥ ይሄ ነገር ቬሪፋይ ሆኖ ካለ እንዴት ልታውቁ ትችላላችሁ? እዚህ ትረስት ዲቫይስ ቬሪፊኬሽን የሚለው እሱን አንዴ ክሊክ እናደርጋለን። እሱን ክሊክ ካደረግን ምንድን ነው የሚያመጣልን? ዲቫይስስ ዲቴይልስ የሚለውን እናያለን። ይህ ማለት የኔ ስልክ ሳምሰንግ A15 ስለሆነ በዚህ ስልክ ብቻ ነው ይሄ ነገር ቬሪፋይ ተደርጎ ያለው እያለን ነው። አያችሁ? ስለዚህ ይህን ነገር ሌላ ነገር ቢኖር ሁለተኛ ስልክ ልክ ሳምሰንግ A15 እንዳለ በተጨማሪ ከስር ሌላ ስልክን ያመጣል ማለት ነው። እቺንም እንድትጠነቀቁ ጠይቃችኋለሁ። አራተኛ እና የመጨረሻው ነገር ልንገራችሁ፣ በጣም ጠቃሚ የምለው ነገር ማለት ነው። እዚህ ጋር የምትገኘዋ ማኔጅ ዲቫይስ የሚለው ነው ማለት ነው። እሱን አንዴ ክሊክ እናደርጋለን። እሱን ክሊክ ካደረግን ከስር ምንድን ነው የሚለው? ማልቲ ዲቫይስ የሚለውን እሱን ነው ማለት ነው። እሱን መፍቀድ በጭራሽ የለብንም ማለት ነው። ይህ ማለት ሌላ ሰው እንዳይጠቀም ሌላ ሰው
ሜቢ እንኳን ፍቃድ ካገኘ እንዳይገባ ያደርገዋል ማለት ነው። ስለዚህ እሱን እንዘጋዋለን። ከስር ደግሞ የምናገኛት ኦንላይን ዋን ብላን ያለችው እዚህ ጋር እቺ ማለት አንድ ስልክ ብቻ ላይ ነው ይሄ አካውንት ያለው ማለቱ ነው። ስለዚህ ይሄ ስልክ የእናንተ መሆኑን ሳምሰንግ A15 የእናንተ መሆኑን ኦር ደግሞ የእናንተ ስልክ ኮዱን እዚህ ላይ ልታገኙ ትችላላችሁ። ከሱ ውጪ ሌላ ስልክ ካለ ቶሎ ዲሌት ማድረግ እንደዚህ ነክታችሁ መውጣት ትችላላችሁ ማለት ነው። ሎጋውት ብላችሁ መውጣት ትችላላችሁ ማለት ነው። እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄኛውን ይመስል ነበረ። ከዚህ ቪዲዮ ብዙ እንደተማራችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። አመሰግናለሁ።